ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ሰላም ናችሁ ወይ? ዛሬ ደግሞ ቀላልና ፈጣን የሆነ የድፍን ምስር ሰላጣ አብረን እንሰራለን። እንደምትወዱት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ አድርጉ። እዚህ ጋር ድፍን ምስር ግማሽ ኩባያ አዘጋጅቻለሁ። ሎሚ፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቃሪያ እና የደንብላል ቅጠልና ቲማቲም እና አቮካዶ አዘጋጅቻለሁ። ከዛ ድፍን ምስራችንን በመጀመሪያ አጥበን እንቀቅለዋለን ማለት ነው። ያው ምስሩን በደንብ አጥቤ እመለሳለሁ። ያው ምስሩ እንደዚህ ካጠብኩት በኋላ ለ20 ደቂቃ ቀቅለዋለሁ። ይሄው ከ20 ደቂቃ በኋላ ምስራችን እንደዚህ ብስል ብሏል። በደንብ መብሰል አለበት ማለት ነው። ጥሬ መሆን የለበትም። ከዛ አጥለን እንዲቀዘቅዝ እናስቀምጠዋለን። ያው እንደዚህ እንዲቀዘቅዝ ቁጭ አድርገዋለሁ። ያው እንደምታዩት ብስል ብሏል። ምስራችን እስኪቀዘቅዝ ድረስ አታክልታችንን እናዘጋጃለን። እዚህ ጋር ያው እናንተ የፈለጋችሁትን አታክልት መጠቀም ትችላላችሁ። ከዛ እዚህ ጋር ነጭ ሽንኩርት 3 ፍሬ አዘጋጅቻለሁ። ያው እናንተ ሽታውን ካልፈለጋችሁ አለመጠቀም ትችላላችሁ ማለት ነው። ነጭ ሽንኩርት ደግሞ ከወደዳችሁ ማስገባት ትችላላችሁ። ያው እናንተ ኪያርም ካላችሁ መጨመር ትችላላችሁ። በጣም ቆንጆ ነው። እኔ ስላሌለኝ ነው ዛሬ። ከዛ እንደዚህ ካዘጋጀሁት በኋላ ምስራችን አሁን ቀዝቅዟል። አሁን አንድ ላይ እናደባልቀዋለን ማለት ነው ከአታክልቶቹ ጋር። ከዛ እዚህ ጋር ሎሚያችንን እናዘጋጃለን። ግማሽ ሎሚ እንጨምቅበታለን። እሱ ላይ ግማሽ የሻይ ማንኪያ ጨው፣ ትንሽ ቆንጆ በርበሬ፣ ትንሽ የወይራ ዘይት። ይሄንን አሁን አንድ ላይ በደንብ አድርገን እናደባልቀዋለን። ዘይት የወይራ ዘይት ቢሆን ቆንጆ ነው። ከዛ ከላይ እናፈስበትና በደንብ አድርገን እናደባልቀዋለን። ያው ለመስራትም እንደምታዩት በጣም ቀላል ነው እና ለሰውነታችን ቆንጆ የሆነ የምግብ አሰራር ነው። ትወዱታላችሁ። በዳቦም ሆነ በእንጀራም በፈለጋችሁ ነገር መመገብ ትችላላችሁ። አለበለዚያ ባዶውን የምትበሉት በጣም ቆንጆ ነው። በተለይ በዳቦ በጣም ይጣፍጣል። ያው ይሄንን ይመስላል። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።